ሰዎች ለምን ይንቁሃል? ንቀትን ወደ ክብር የምትቀይሩባቸው 5 የባህሪ ለውጦች። ሰላም ቤተሰቦቼ፣ ዛሬ ሁላችንንም በህይወታችን ውስጥ ቢያንስ አንድ ጊዜ የገጠመንን ግን ደግሞ ስናስበው ደማችንን የሚያፈላና ስሜታችንን የሚጎዳ አንድ እውነት እናነሳለን። እሱም ንቀት ነው። መናቅ በጣም ያማል። እስቲ ያስቡት፣ በጓደኞቻችሁ መሀል ሆናችሁ ትልቅ ቁም ነገር ስታወሩ ማንም ትኩረት ሳይሰጣችሁ ሲቀር፣ ወይም ደግሞ በቤተሰብ ስብሰባ ላይ እንደ ህፃን ተቆጥራችሁ ሀሳባችሁ ቦታ ሲነፈግ፣ አሊያም በስራ ቦታችሁ ከማንም በላይ የደከማችሁ እውቅናው ለሌላ ሰው ሲሰጥ የሚሰማው ስሜት። ያ የውስጥ መቃጠል ሁላችንንም የምናውቀው ነው። ብዙዎቻችን ንቀት ሲገጥመን የምናደርገው ምንድን ነው? ወይ በንዴት እንገነፍላለን፣ ወይ ደግሞ ሰዎች ክፉ ስለሆኑ ነው ብለን በሰዎች ላይ እንፈርዳለን። ግን ዛሬ አንድ ማንም የማይነግራችሁን መራራ እውነት ልንገራችሁ። ሰዎች የሚንቁ አንተ ዝቅተኛ ስለሆንክ ወይም እነሱ ከአንተ ስለሚበልጡ አይደለም። ሰዎች የሚንቁ አንተ እንዲንቁ የሚጋብዝ ስውር ምልክቶችን ለዓለም ስለምትሰጥ ነው። ክብር ዝም ብሎ በነፃ የሚሰጥ ስጦታ አይደለም። ክብር የሚገዛ የሚደረግ ውጤት ነው። ሰዎች አንተን እንዴት መያዝ እንዳለባቸው የምታስተምረው አንተ ራስን በምታይበትና በምትመራበት መንገድ ነው። በዚህ ቪዲዮ ውስጥ ንቀትን ለአንዴና ለመጨረሻ ጊዜ አቁመህ በሄድክበት ቦታ ሁሉ ሰዎች በአክብሮትና በአድናቆት እንዲመለከቱ የሚያደርጉ 5 መሰረታዊ የባህሪ ለውጦችን እናያለን። እነዚህ ለውጦች ሰው ለመምሰል የምታደርጋቸው ትወናዎች ሳይሆኑ ማንነትን ከውስጥ ቀይረው በራስ መተማመንህን የሚገነቡ ናቸው። ይህ ቪዲዮ ባህሪን ብቻ ሳይሆን ዓለም አንተን የምታይበትን መነጽር ጭምር ይቀይራል። ከዚህ ቪዲዮ በኋላ ሰዎች በፊት ይንቁ በነበረበት ማንነት ሳይሆን በአዲሱና በጠንካራው ስብዕና እንዲያውቁ እናደርጋለን። አንደኛ፣ የአዎን ሱስ ማቆም። ሰዎች እንዲወዱ ብለህ ለሰው ሁሉ ጥያቄና ፍላጎት እሺ የምትል ከሆነ ሳታውቀው ንቀትን በገዛ እጅ እየጋበስክ ነው። ብዙዎቻችን እሺ የምንለው ደግ ለመሆን መስሎን ነው፣ ግን ውጤቱ ተቃራኒ ነው። በሳይኮሎጂ ኦልዌይስ አቬይላብል ወይም ሁል ጊዜ ዝግጁ መሆን የአንድን ነገር ዋጋ ያረክሰዋል። ሰዎች በቀላሉ የሚያገኙትን ነገር አያከብሩትም። የአንድ ነገር አቅርቦት ሲበዛ ፍላጎቱና ክብሩ ይቀንሳል። አንተ የራስ ስራ፣ የራስ ዓላማና የራስ ፕሮግራም የሌለህ ከመሰላቸው ሰዎች አንተን እንደ ትርፍ ዕቃ ወይም በፈለጉት ጊዜ እንደሚያገኙት ባሪያ ማየት ይጀምራሉ። ለምሳሌ እስቲ አስበው፣ ጓደኞችህ በፈለጉት ሰዓት ደውለው ና እዚህ ቦታ እንገናኝ ሲሉ የራስህ በጣም አስፈላጊ ስራ ቢኖርብህም እንኳን ሰው እንዳይቀየርብኝ፣ ሰው እንዳይቀየመኝ ብለህ ስራህን ጥላ የምትሄድ ከሆነ እነሱ ያንተን ጊዜ አያከብሩትም። እሱ እኮ በማንኛውም ሰዓት ቢጠራ አይቀርም፣ የራሱ ጉዳይ የለውም የሚል ግምት ይወስድብሃል። በሚቀጥለው ጊዜም ለአንተ ቀጠሮ ክብር አይሰጡም። አይ ማለትን እንደ ስነ ጥበብ ልመድ። አይ ማለት ክፋት ሳይሆን ለራስ የምትሰጠው ክብር ነው። የራስህ የማይጣስ ፕሮግራም ይኖር። ዛሬ ስራ ስላለብኝ መምጣት አልችልም ወይም ሌላ ጊዜ እናድርገው ማለት መቻልህ ሰዎች ለጊዜና ለቃልህ ዋጋ እንዲሰጡ ያደርጋቸዋል። ጊዜህ ውድ መሆኑን የምታስተምረው አንተ ራስህ ነህ። ሁለተኛ፣ የሰውነት ቋንቋና የድምፅ አጠቃቀም። ሰዎች ስለ አንተ የመጀመሪያውን ግምት የሚወስዱት ገና አፍህን ከፍተህ አንድ ቃል ሳትናገር በሰውነት አቋቋም ነው። ደረትህን ነፋ አድርግና አንገትህን ቀና አድርገህ እይ። መሬት እያዩ ማውራት፣ እጅን ደረት ላይ አጣጥፎ መሸማቀቅ ወይም ድምፅን በጣም ዝቅ አድርጎ ማቅማማት ለዓለም የምታስተላልፈው መልእክት እባካችሁ አትኩሮት ስጡኝ፣ እኔ ዋጋ የለኝም የሚል ስውር መልእክት ነው። ለምሳሌ ወደ አንድ ስብሰባ ስትገባ ጠርዝ ላይ ተደብቀ ከመቀመጥ ይልቅ መሀል ላይ በራስ በመተማመን ተቀመጥ። ሰዎችን አይናቸውን እያየህ አውራ። ድምፅህ መጨረሻ ላይ ጥያቄ ምልክት እንዳለው ሳይንቀጥቀጥ፣ ይልቁንም በምትናገረው ነገር እንደምትተማመን በሚያሳይ ትዕዛዛዊና ረጋ ባለ ድምፅ ተናገር። በሳይንስ ፓወር ፖሲንግ ይባላል። አንተ ለራስ የሰጠውን ቦታ በማየት ነው ሰዎች አንተን በየትኛውም የክብር ደረጃ ላይ እንደሚያስቀምጡ የሚወስኑት። ራስህን እንደ ንጉሥ ከያዝክ ዓለም እንደ ንጉሥ ታስተናግድሃለች። ሶስተኛ፣ ስለ ራስህ የምታወራውን ወሬ መቀየር። ሰዎች አንተን እንዲያከብሩ ከፈለክ መጀመሪያ አንተ ራስህን በሚያከብር ቋንቋ ጥራ። በውስጥህ የምታወራው ወሬ ውጫዊ ማንነትህን ይወስነዋል። ብዙ ጊዜ ወጣቶች ቀልድ እየመሰለን ወይም ትህትና መስሎን ራሳችንን እናቃልላለን። እኔ እኮ ደንቆሮ ነኝ፣ እኔ እኮ እድል የለኝም፣ እኔ እኮ ለማንም አልረባም እያልን በራሳችን ላይ የምናወራው አሉታዊ ወሬ ሰዎችም እኛን እንዲንቁን ትልቅ በር ይከፍታል። ራስን የምትሳደብ ከሆነ ሰዎች አንተን ለመሳደብ ፍቃድ አያስፈልጋቸውም። ለምሳሌ የሆነ ስህተት ስትሰራ እረ እኔ ሁሌም እድለቢስ ነኝ፣ ምንም አይሳካልኝም ከማለት ይልቅ እዚህ ጋር ተሳስቻለሁ፣ በሚቀጥለው በሚገባ አስተካክለዋለሁ በል። ድክመትህን እንደ ቀልድ ለሰው አታቅርብ። ስህተትህን እንደ መማሪያ እንጂ እንደ ማንነትህ መገለጫ አታውራ። ዓለም አንተን የምትቀበልህ አንተ ለራስህ ባወጣኸው የዋጋ ተመን መሰረት ነው። በራስ ላይ የምታወራውን ወሬ ካልቀየርክ የሰዎችን ንቀት ማቆም አትችልም። አራተኛ፣ ወሰን ማበጀት። ክብር የሚመጣው ወሰን ካላቸውና ወሰናቸውን ከሚያስከብሩ ሰዎች ጋር ነው። ወሰን የሌለው ሰው እንደ ደጅ ምንጣፍ ይረገጣል። ሰዎች በአንተ ላይ የሚያደርጉትን ነገር ሁሉ ችግር የለውም እያልክ የምትቀበል ከሆነ እስከየት ድረስ መሄድ እንደሚችሉ አያውቁም። ወሰንህን ካላሳወቅ ሰዎች አንተን መርገጣቸውን እንደ መብት ይቆጥሩታል። የሰው ልጅ ተፈጥሮ ገደብ እስካልተደረገለት ድረስ ይጋፋል። ለምሳሌ አንድ ጓደኛ በየቀኑ ወይም ሁሉም ሰው ፊት ቀልድ እየመሰለ የሚያዋርድ ከሆነ ዝም ብለህ አትሳቅ። ሳቅህ ይህን ድርጊት ወድጄዋለሁ የሚል ፍቃድ ይሰጠዋል።
ይልቁንም ይሄ ቀልድህ አልተመቸኝም፣ ባታደርገው ደስ ይለኛል ብለህ አይኑን እያየህ በረጋ ድምፅ ንገረው። ይህን ስታደርግ መጀመሪያ ላይ ሊገረሙ ይችላሉ፣ ግን በውስጣቸው አንተን መፍራትና ማክበር ይጀምራሉ። ሰዎች አንተን እንዴት መያዝ እንዳለባቸው የምታስተምረው መደረግ የሌለባቸውን ነገሮች አይሆንም ወይም አቁም ብለህ ስታቆም ነው። ወሰንን ስታከብር ክብር ይመለሳል። 5ኛ በተግባር መገኘት። በጣም የሚከበረው ሰው ወሬ የሚያበዛው ሳይሆን ውጤት የሚያሳየውና በስራው ውጤታማ የሆነው ሰው ነው። ሰዎች የሚንቁት ብዙ ተናግሮ ምንም የማይሰራውን ወይም ሁል ጊዜ ስለ ስኬት እያወራ እጁ ላይ ምንም ውጤት የሌለውን ሰው ነው። በምትሰራው ስራ ጎበዝ ከሆንክ ንቀት በራሱ ጊዜ ወደ አድናቆትና ወደ ፍርሃት ይለወጣል። ክህሎት ካለህ ማንም ዝቅ አድርጎ ሊያይ አይችልም። ለምሳሌ ስለ ስኬት ከመለፍለፍ ይልቅ በትምህርት፣ በምትሰራው ስራ ወይም በምትጀምረው ትንሽ ቢዝነስ ላይ ጠንካራ ሁን። ውጤትህ ጮክ ብሎ ሲናገር ሰዎች አንተን ለመናቅ ይፈራሉ። ባዶ በርሜል ይጮሃል እንደሚባለው አትሁን። ይልቁንም በዝምታ ሰርተ ውጤትህ ድምፅ ይሁን። እውቀትና ክህሎት ለንቀት ትልቁ መከላከያ ናቸው። በሆነ ነገር ላይ ማንም የማይተካ ጎበዝ ስትሆን ንቀት ቀርቶ አክብሮት ፈልጎህ ይመጣል። ሰዎች አንተን እንዲያከብሩ ለማድረግ ከሰዎች ጋር መታገል የለብህም። ሰዎች አንተን እንዲወዱ ለመለመን ወይም እባካችሁ እዩኝ ለማለት የምታጠፈው ጉልበት ነው ይባስ ብሎ ንቀትን የሚጋብዝብህ። ማድረግ ያለብህ አንድ ነገር ብቻ ነው። እሱም አንተ ለራስህ ያለህን ክብር ማሳደግ። ዓለም ልክ እንደ መስታወት ናት። አንተ ለራስ የሰጠውን ዋጋ መልሳ ታሳያለች። አንተ ራስን ስታከብር፣ ለጊዜ ዋጋ ስትሰጥና ዝም ብለህ አትራፊ በማትሆንበት ቦታ ላይ አልገኝም ስትል፣ ወሰንህን ሳያስፈቅዱ እንዲረግጡት አልፈቅድም ስትል፣ ዓለም ተገዳ ታከብረሃለች። ክብር የሚመጣው ከማንነት ጥንካሬ እንጂ ከሰዎች በጎ ፈቃድ አይደለም። አስታውስ፣ ንቀት ያንተ ማንነት መገለጫ አይደለም። ሰዎች ስለናቁህ አንተ የተናቅ ሰው አይደለህም። ንቀት ማለት ባህሪ እንዲቀየር፣ አቋምህ እንዲጠነክርና በዙሪያ ያሉትን ሰዎች እንድትመዝን የሚሰጥህ የለውጥ ምልክት ነው። ዛሬ ያየናቸውን 5 ነጥቦች መተግበር ስትጀምር በፊት ይንቁ የነበሩ ሰዎች ራሳቸው እርቀው ሲሄዱ ወይም ባህሪያቸው ሲስተካከል ታያለህ። አሁን ምርጫው ያንተ ነው። እንደ ተናክ መቀጠል ወይስ ክብርን አስመልሰ አዲስ ማንነት መገንባት? ዛሬ ከነገርኳችሁ ነጥቦች ውስጥ በህይወታችሁ መተግበር ያለባችሁ የትኛውን ነው? የትኛውስ ነጥብ ይበልጥ ነካችሁ? ኮሜንት ላይ በግልጽ አጋሩኝ። ይህ ቪዲዮ የሆነ ለውጥ ካመጣላችሁና ከጠቀማችሁ ላይክ በማድረግ ድጋፋችሁን አሳዩኝ። ለሚናቅ፣ ለማህበራዊ ጫና ለሚሸነፍና ለሚሰቃይ አንድ ጓደኛችሁ ይህን ቪዲዮ ሼር በማድረግ የለውጥ ምክንያት ሁኑለት። ለቻናሉ አዲስ ከሆናችሁ ደግሞ እንዲህ ያሉ ማንነትን የሚገነቡ ቪዲዮዎች እንዲመጡላችሁ ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ድረስ አንገታችሁን ቀና አድርጉ፣ ወሰናችሁን አስከብሩ። ከሁሉ በላይ ግን ራሳችሁን አክብሩ። ደህና ሰንብቱ።